የሚያሟላላችሁ አለው ፋብላችሁ ትኖራላችሁ። ያ ነው ጨረስክ? አይ ቤቷ አሪፍ ነው ያምራል ነው ትንሽ ትኛል ግን መቼስ አንድ ላይ እንድንኖርበት መሆን አለበት እንጂ እኔ ከልጅ ጋር ብቻ የምኖርበት ቤት አጣዋል አልኩም። እየኖርንም ነው ማለት ከኔ ጋር መሆን አለበት። ካልደባሽ አብረሽ መሆን ትችያለሽ፣ ችግር የለውም። ምን ስሚ እኔ ይህንን ከዚህ በላይ ይህን ሌላ ሩቅ ደረጃ ይልሻለሁ ብዬ አላስብም፣ ምንም አላደርገውም። ስለዚህ ከዚህ በላይ በቃ ሩቅ ደረጃ እኔ ከዚህ በላይ ምንም አይነት መስዋዕትነት ነው ያልከፍልልሽም። እኔ ያዞኝ የማደርገው ነገር እኮ ለእሷ ነው አይደለ? ለእሷ ከሆነ ይኸው ቤት ላይ ሙሉ ግቢ ነው፣ ማንም አይረብሽሽም። በቂያችን ነው ያለን ቤት በቂያችን ነው። እየኖርን ቢሆን እኮ ጎዳና አይደለም እየኖርን ያለን አይደለ? የሚያክል ተከራይተን ምናምን ነገር እናሷን ለማኖር ምናምን ያው አንተ ያው አይምሮህን ነፃ ለማድረግ ወይ ደግሞ አይምሮህን ለማሰራት አስበህ ከሆነ ችግር የለውም። ይህን ማድረግ አይጠበቅብህም። ያው እሷ የምታደርገው ማለት በቂ ነው። ግን እኔ እዚህ ቤት ውስጥ ብቻ ይኖራለሁ ማለት ታስበው እንጂ። ታዲያ ምንድን ነው የምትፈልጊው? ቆይ አንቺ ማለት ፍላጎትሽን እስኪ ንገሪኝ። ከዚህ በላይ ምን ሊደረግልሽ ይችላል? እኔ እኮ ነግሬሻለሁ መጀመሪያ ለልጄ ነዋ እያልሽ የነበረው። ለልጅሽ ደግሞ ይኸው የሚገባትን ነገር እያደረግን ነው እኮ አሁን ያለችበት ቤት በቃ ምንድን ነው እሺ የምትፈልጊው? ታዲያ አንቺ እስከዛሬ ከኛ ጋር የሚያጨቃጭቅሽ ያለሽ ቤት በቂሽ ከሆነ ልጅቷ በሚገባ የምታድግ ከሆነ ምንም ካላጎደልሽባት ምንም ካልጎደለባት ምንድን ነው እሺ ከኛ ጋር የሚያጨቃጭቅሽ የሚያጣላሽ ምንድን ነው? ወይስ ተስፋ ታደርጊያለሽ ብሩኬ ከኔ ጋር ይሆናል ብለሽ ህልም አለሽ? የምታየው ህልም አለ፣ እኛ ማናውቀው የምታልሚው ነገር አለ? ያው ህልም እኮ በጋራ ታይልሽ ነው። እሱን ነው እየጠየቅኩሽ ያለሁት። ከወለድኩሽ እኔ ደግሞ እዚህ ቤት ውስጥ ብቻዬን ልኖርበት አይደለም ያልኩሽ። አሁን እንድኖርበት መስሎ ከሆነ ማን ነው ከማን ጋር ነው? ከኔ ጋር ነው አብረሽ መኖር የምትፈልጊው? ልጅናን ማሳደግ የምትፈልግ ከሆነ ከኔ ጋር መኖር የምትፈልግ እኔ እኮ ብዙ ጊዜ ነግሬሻለሁ። እኔ የራሴ ህይወት አለኝ እና ፍቅረኛ የምርጉዝ ናት። እንዴት ነው ማለት ችግር የለውም እኮ አብረን ነው ማለት ከዛ እንደውም አብረን ምንድን ነው ያልሽው? ምንድን ነው ያልሽው? አይ እንችላለን፣ ችግር የለውም። ከማን ጋር ነው አብረሽ የምትኖሪው? እንዳይደብራት ከፈለግ ከማን ከሀይሚ ጋር? ቆይ ሀይሚ ቤት ሆና አይደለም። እኔ አሁን ከሀይሚ ጋር አብሬ እየኖርኩኝ አንቺ እዛ ቤት ላይ ገብተሽ ብትኖሪ